ሰላም ውድ የውበት ሙዚቃ ቤተሰቦች፣ በዛሬው የውበት ሙዚቃ በኢትዮጵያ የሙዚቃ ታሪክ ታላቁ የሙዚቃ ሰው እያሉ አንዳንዶች የሚጠሩት ብዙዎች ከዘፈን ስራዎቹ በላይ በሚጫወታት ማንዶሊን የተባለች ባለ 8 ክር ደቃቅ ጊታር መሳይ መሳሪያ ተጫዋችነቱ የሚያውቁት ዘፋኝና የግጥምና ዜማ ደራሲ አየለ ማሞ የግል ህይወቱን አስመልክቶ በሰራው ናፍቆቷ ነው ያስጨነቀኝ የሚል ግሩም ስራ ጋር አብረን እንቆያለን። አብራችሁን ቆዩ። መቼስ ስለ አየለ ማሞ አንስተን ስለ ማንዶሊን አለማንሳት አይቻልም። ባለ 8 አውታር ትንሽ የክር ሙዚቃ መሳሪያ ባለቤት የዚህች የሙዚቃ መሳሪያ ባለቤትነት በጣሊያን የተመዘገበ ሲሆን በ17ኛው እና በ18ኛው ዘመን መሃል ጣሊያን ውስጥ መፈጠሩን መዛግብት ያመለክታሉ። 3 አይነት የማንዶሊን አይነቶች ሲኖሩ ጋሻ አየለ ማሞ ከነዚህ 3 አይነት የማንዶሊን አይነቶች የትኛውን ይጫወቱ እንደነበር ለዘርፉ ባለሙያዎች እንተዋለን። በእርግጥ ይችን ማንዶሊን የተባለች ወደ ጥልቅ የሐዘን ስሜት የምትከት መሳሪያ ጋሻ አየለ ለብዙሃን ያስተዋውቋት እንጂ ከሳቸው ቀድመው ይችን መሳሪያ ይጫወቱ የነበሩ ሌላ ኢትዮጵያዊ ሙዚቀኛም ነበሩ። በ1970ዎቹ አጋማሽ የማንዶሊኑ ንጉስ ጋሻ አየለ ማሞ ከኢትዮጵያ ሬዲዮ ጋር በነበራቸው ቃለ ምልልስ የሙዚቃ ህይወታቸው ጅማሬ በኢትዮጵያ አቆጣጠር በ1949 ዓም እንደነበረ ተናግረዋል። ጋሻ አየለ ከሳቸው በፊት እንደነበሩት የግጥምና ዜማ ደራሲዎች እንደነ ሻምበል አፈወርቅ ዮሐንስና እንደነ ገዛኸኝ ደስታ ግጥምና ዜማ ደራሲ የመሆን ጉጉት የነበራቸው ቢሆንም በድምፃዊነትና በማንዶሊን ተጫዋችነታቸው እንዲሁም ግሩም በሆኑት የግጥምና ዜማ ድርሰቶቻቸው ወደ እውቅና ከመምጣታቸው በፊት ለ16 ዓመታት በተወዛዋዥነት አገልግለዋል። ከሳቸው በፊት ማንዶሊን ተጫዋች የነበሩት ሻለቃ ግርማ ሀርቆ ጋሻ አየለ ማሞን ማንዶሊን ያስተማሩ የክቡር ዘበኛ የሙዚቃ ክፍል ኃላፊ የነበሩ ግሩም ሙዚቀኛ ናቸው። ሻለቃ ግርማ ሀርቆ በወቅቱ በሙዚቃ መምህርነት ያገለግል ከነበረ ጣሊያናዊ መሳሪያውንም አጫዋወቱንም ከተማሩ በኋላ ለደቀ መዝሙራቸው ለጋሻ አየለ በሚገባው ረሰዋቸዋል። ጋሻ አየለ ወይ ካሊፕሶ በሚለው በዚቹ ማንዶሊን ባዜሙት ዘመን ተሻጋሪ ሙዚቃ ብዙዎች ቢያውቋቸውም እሳቸው እንደተናገሩት ከብዛታቸው የተነሳ ራሳቸው እንኳን በቁጥር የማያውቋቸው ብዙ ግጥምና ዜማዎችን ለጥላሁን ገሰሰ፣ ለመሐሙድ አህመድ፣ ለብዙነሽ በቀለ፣ ለኩኩ ሰብስቤና ለሌሎችም አንጋፋና ወጣት ድምፃውያን ግጥምና ዜማ ደርሰው አበርክተዋል። መቼስ ጥበበኛ ደስታውንም ሐዘኑንም ተቃውሞውንም ፍቅሩንም ለመግለጽ ያንኑ የሚያውቀውን ጥበብ የሚጠቀም ነውና ጋሻ አየለ ማሞ የልጆቻቸው እናትና የልጅነት ሚስታቸውን በሞት ማጣታቸው የፈጠረባቸውን ስሜት በአንድ ግሩም የሙዚቃ ድርሰት ነግረውናል። መቼስ ሰው ሐዘን ሲያጋጥመው በሀገራችን ጠንካራ የማጽናናት ባህል ስላለ የመጀመሪያዎቹን ቀናት ጋሻ አየለ በልጆቻቸው፣ በዘመድ አዝማድ፣ በጓደኞቻቸውና በሰፈር ሰው ሲጽናኑ አሳልፈዋል። የባለቤታቸው 40 ከወጣ በኋላ ግን በጥልቅ ብቸኝነት ሲያሳልፉ የነበሩት ጋሻ አየለ ያችን የልጅነት ፍቅራቸውን የአብራክ ክፋይ የአይን ማረፊያ 4 ልጆች በጭንቅና በምጥ ወልዳ ያበረከተችላቸው ሚስታቸውን በእኩለ ሌሊት በህልም ያዩዋታል። ያው ህልም ማለቂያ ያለውና ከህልሙ ዓለም ሲነቁ በሌሊት ተነስተው ቁጭ ይላሉ። ምን ነው እሁን በሆነ ይላሉ።
ምን ሆና ይሆን የሚል ናፍቆትና የመብሰልሰል ስሜት ውስጥ ይገባሉ። ጋሻ አየለ ማሞ ጊዜ አላባከኑም። ብዕርና ወረቀታቸውን አንስተው ያንን ሕያው የፍቅርና የናፍቆት ስሜት በተዋቡ ግጥሞች ይጽፋሉ። ከዛም ለግጥሙ የሚሆን ዜማ በማንዶሊናቸው ክሮች መሃል ጣታቸውን ከፍ ዝቅ እያደረጉ ግጥሙን ከዜማ ጋር አዋደዱት። እናም ቤታቸው ቁጭ ሲሉ ይህንኑ አዲስ የደረሱትን ዜማ ያንጎራጉሩት ነበር። የቅርብ ጓደኛቸውና የሙያ አጋራቸው አንጋፋው ድምፃዊው ጥላሁን ገሰሰ ለጥየቃ ቤታቸው ሄዶ ይህንን ጥልቅ እውነተኛ ፍቅርና ናፍቆት የተንጸባረቀበት የሙዚቃ ስራ ጋሻ አየለ ሲጫወቱት ተመስጦ ይሰማል። ጥላሁን ጭውውታቸውና ጥየቃው አልቆ የጋሻ አየለን ቤት በስንብት ለቆ ከመውጣቱ በፊት ጋሻ አየለን አንድ ነገር ቃል ያስገባል። ይህን አሁን ስትጫወት የሰማሁትን ሙዚቃ እኔ እንድጫወት ቃል ግባልኝ ይለዋል ለጋሻ አየለ። ጋሻ አየለም ፈቃደኛ ይሆናል። ከዛም ይህ ዘመን ተሻጋሪ የትዝታ ዘፈን ከላይ ታች እንደ ልብ በሚወረወረው የጥላሁን ገሰሰ ግሩም ድምፅ የበለጠ ተውቦና ነፍስ ዘርቶ ለጆሮአችን ደረሰ። ናፍቆቷ ነው ያስቸገረኝ ሌት በልሜ እየመጣች እየታየችኝ ቁም ነገሯን ሳስብ በልቤ መርምሬ የረሳኋት ወጣት ትዝ አለችኝ ዛሬ። ትቻት እሷም ረስታኝ ተራርቀን ሳለ ዛሬ ትዝታዋ ድንገት ከችቻለ። ጋሻ አየለ ይህንን ድንቅ ግጥም ሲጽፍ የነበረበትን የሐዘንና የመረበሽ ስሜት ሲገልጽ ደግሞ ተረስቶ የቆየው ትዝታዋ ዛሬ ላይኔ እምባ አሳዘለው ጢሶ እንደ በርበሬ። እረ ወዴት ብዬ ከየትስ መርምሬ ላግኛት ያችን ወጣት ትዝ አለችኝ ዛሬ ይለናል። ለሁላችንም በሕይወት ሳለን አክብረው በፍቅር የሚይዙ ሞተንም የማይረሱንና የሚያስታውሱን አስታውሰውም በበጎ ስማችንን የሚያነሱ ለፍቅራችንም ከቁም ሐውልት የላቀ በብዙዎች ዘንድ ሕያው ማስታወሻ የሚያኖሩልንን አፍቃሪ ልቦች ይስጠን። በዝግጅት ክፍላችን ስም ለግጥምና ዜማ ደራሲው ለጋሻ አየለ ማሞ የሚሆን ለአንጋፋው የሙዚቃ ንጉሥ ጥላሁን ገሰሰ ያለንን አድናቆት እንገልጻለን። ሙዚቃውን እንድትሰሙ እየጋበዝን የዛሬውን የውበት ሙዚቃ ፕሮግራማችንን ቋጨን። ናትናኤል ገብረ ማርያም ነበርኩ ከውበት ሙዚቃ። ጤና ይስጥልኝ።